ናችሁ ውድና የተከበራችሁ የዛህራ መኻሊድ ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸይና ከኔ ጋር ጽቡቅ ነው። ከእናንተ ጋር ቡዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምን ነው ይሄን ሁለቀን ቀዘቀዛችሁ ማሮቼ፣ ፍቅሮቼ እና እንግዲህ ትትና እጀገኔት ባለፈው ተኩሳበት ነበረ። ዝና እንግዲህ ያይጥንም ስና ያለው ያይጥንም የሚባለው የድመት እና ዝና ቀኗን እየቆጠረላት ነው ትትናን ገለው እንደዛ ሊያረጓት ነው ታውቃላችሁ። እና ትትና እንግዲህ ያማለ እንግዲህ መኔ እንደዚህ መሆን ታይቀረ። ስለዚህ ተፈራግጬ ተይዤ እንትን ብል ይሻላል፣ ብሞት ይሻላል። ስለዚህ ዝም ብዬ እጅ ሰጥቼ ተመሞት ዝናን ለምን አልሞክረውም ብላ እንግዲህ አንድ ቢላዋ እጃ ገብታለች። እቺ ቢላዋ እንኳንም እጅ ገባች። ስለዚህ ዝናን አልለቀውም እያለች ይዛተች ነው። ይሳካላት ይሆን እንግዲህ? ዝና ደግሞ እንደሚሳካላት እርግጠኛ ነኝ። ለምንድን ዝናን እሷ ጋር እንዲያድር አድርገዋለች። እንዴ ምንድነው አንቺ ወንድነትን ተጠራጠርክ እንዴ? አንቺም ደግሞ እንዴ እሷ ምናምን ሲላት፣ እንዴ ታዲያ ሁለት ሰው ሆነን ሁለት ሴትና ወንድ ሆነን ዝም ካልክማ ያጠራጥራል እንጂ ስትለው ነው። በቃ ዛሬ አብሬ ነው ማድረው አለ። እሷ ደግሞ እንግዲህ አብሮ ሲያድር ያዘጋጀቻትን ቢላዋ እንካቅመስ ልትለው አስባለች። የሴት እኮ ተንኮላችን እኮ ኃይለኛ እኮ ነው። የሴት ተንኮል ወይ ወንድ ጀግንነት እና ጉልበት ነው እንጂ ያለው ብልሃት እኮ ዜሮ ነው። እና አሳምነዋለች። ያው እኔ ግን አንድ ነገር እንፈራው ያው ወንድሟ ሊሆን ይችላል በሚለው ነው። አላቅም ብቻ። እና ውዶቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። ማህሌትን ደግሞ ባይ ማህሌት ብለው አሰናብተዋታል። ደስ በሚል ሁኔታ ማሂ ፈርማ የምትፈልግበት ምንድን ነበር? ፍርማው ነበረ። እንግዲህ ማሂም ፍረማዋን ጠባርጋ ባይ ብላ ወታለች ማለት ነው። ግን እንዴት እንዳሳቀችኝ ማለት ነው። እንደዛ ሲያጃጁላት ምናምን በቃ አመነቻቸው። ሰዓታ ምንም ነበር ተንከሴት ነበረች እና ግን ባይ ያሏጓዟን አምጥተው ማለት ነው። እየቀለዳችሁ መሆን አለበት። እሰራላችኋለሁ፣ እበቀላችኋለሁ። መቼም ያው ፉከራ መቼም በዝና ወጣልኝ ማለት ነው። ዝናና እሷ ያው ለፉከራ አንደኛ ናቸው። እና እበቀላችኋለሁ፣ አለቃችሁ ንንንን አለች። በይ ሂጂ እሺ ባይ ብለው ቅድስትና ያበረክ ተቀፍቀፍ ብለው እጅ ለእጅ ምናምን እጃቸውን አሳክተው ምናምን ሽኩር ምናምን ሲሉ አቃጠሏት። ይገባታል። አሁን ደግሞ ከነሱ የከፋ ደግሞ ዝና ይለቃትም ማለት ነው። ከዛ ሄዳ እንግዲህ ኤፍራታ ናት መቼ ምስኪን መውደቂያዋ። ያው ዘመድ ከዘመዱ ዋህያ ከመዱ ይባል የለ እዛችሁ ዘመዷ ዘንድ ሄዳ ኤፍራታ ካሄዳ ምንድነው አንቺ ደግሞ አሰሚ ምንድነው ብላ ያው ኤፍራታ አልሰማቻትም። የተኛው ሰው አልሰማትም። በኋላ እሷ ገብታ በቃ ተኛች ማለት ነው። በኋላ ማን ቢሆነው ያ መርዙ ሲሆን የሳቅ የለም በሳቅ ማለት ነው። እና የተኛው እንግዲህ መርዙ ነበረ። መርዙዬ ደግሞ የኔ ጥቁር አዝሙድ መተሻል እንዴ እያለ ዴበስ ሲያረጋት ወፍራም ሰውነት የኔ ጥቁር አዝሙድ ይሄ ሰውነትማ ያንቺ ይሄ ሰውነትማ ያንቺ የለም የኔ ጥቁር አዝሙድ ብሎ ገለጠው ያረጋት። አቶ ማሂ ምን እያረክ ነው? ምን እያረክሽ ነው? ተባባሉ፣ ተፋጠጡ። ያው እንግዲህ እሱን ቤት ጠብቅ ተብሎ እንደሄደና አንቺ ለምንድን ነው የወጣችሁ ቢላት ያው ጮኸችበትና አስወጣችሁ። ኤፍራታ ገደለቻት። አሁን ገና ባይኗ መጣች። እንዴ እሱ እኮ ቢዝነሷ እኮ ነው። እሱ እኮ ብሯ እኮ ነው። እሱ እኮ ቢዝነሷ ነው። እና ቢዝነሷን ማባራባት እሷ መታ ቆጭ ስትል እንግዲህ ያው እንደማለቃት ነው። እንዲያውም እንኳን ዘንቦብሽና ታወዳትም። በቃ የራስሽን ህይወት ኖሪ፣ እኔ ህይወት ጀምሬያለሁ፣ የሚያምር ህይወት እየኖርኩ ነው እያለች የተላላጠችባትን እንግዲህ እሷም እንግዲህ ስትመጣ ያወይልሃ አውስተ መጨረሻ እንግዲህ ዝና ጋር ተገናኙ። ዝናም እንግዲህ ምንድን ነው አላት። ዝና አሁን አፋጧታል ማለት ነው። እሱ አሁን ዝናን ከርታ እነሱ ጋር ስትሰራ ነበርና አንቺ እነሱ እንዲያመኑሽ እኔ ማምንሽ መስልሻል አላት። እና አሁን ያንን የፈረመችውን ዝና ታወቀ፣ በቃ ገደላት። አሁን እሷ አስፈርሟታል። ስሟን መጻፍ ነው ግን ስሟን አጽፋት ኖሮ መድብል ስሟን መጻፍ ነው። ስለዚህ ዋናው ፊርማው ነው። ፊርማውን ደግሞ ስላገኙ
ምን ስላንተ እንዲነግርህ ምናምን እያስገዱኝ ነበር የጠይቆ ነበር ስትለው ስለ እኔ ምን ታውቂያለሽ እያለ ቅጥጥ አድርጎ ይዟታል ማለት ነው። እነሱ መበቀል ነው ፈልገው እኔ እነሱን ምናምን ስትል እማምንሽ ይመስልሻል አላት። ግን ያው እውነቷን ነው፣ መበቀል ነው ፈልገው። እሱ ግን ጎበዝ ነው ስለሚሸክክ በቃ ባለን ማያምንም እንዴ ጎበዝ ነው። ያበበ ደንበላ ልጅ እንዳታምናት አንገቷን አንቃት እንቺ ጦልጠዋላ እና ውዶች መድብልም እንግዲህ እሷንም ዝና እሷንም እያፋጠጣት ነው። መድብልም ሙዚቃው ቢሰረቅብንም ችግር የለም አብረን እናሳካዋለን ብሎ ሞገስም እንግዲህ ትልቅ ችግር ውስጥ ነው። እንግዲህ አቶ ሞገስ ቀብራራው ሞገስ አሁን ለእኔ ገንዘብ ያለው የለም ብሎ መጀመሪያ አካባቢ ታውቃላችሁ ኮራ ቀብረር ያለው ማለት ነው። ያው እንግዲህ ገንዘቡ በቅርብ ቀን እስካልተመለስ ድረስ ወደ ችጋር ምሰሶ ይባላል እንዴ ወደዛ ሄዷል። ግን ጠበቃው አሁን ያገኘው ጠበቃ ጥሩ ይመስለኛል። ግን ሚስቴን አላሳይም አለ እንዴ። አሁን እንኳን ደግሜ ሚስቴን ጠበቃ ፊት አላቀርብም አለ እና ተጠንቀቅ ቢል ይሻለዋል። እንግዲህ በቅርቡ ሞገስም ገንዘቡ ተመልሶለት ፏፈከሽ ብሎ አግብቶ ወልዶ ምናየው ይሆናል። እነ ቅድስትን በቅርብ ቀን እንግዲህ ሙዚቃው መድብልን አውጥቶ እነ ቅድስትም ተጋብተው ፏፈከሽ የሚል ድራማ እንደምትሰር ግን አሪፍ ድራማ ነው። የሆነ አይሰለችም። አንድ ሰሞን ብቻ ብሩክ ጠፍቶ አስጠልቶ ነበረ። ብሩክ ጠፋና ትንሽ አስጠልቶ ነበረ። አሁን ግን አሪፍ በጣም በቃ እንደ አዲስ ነው። በጉጉት ነው የሚታየውና አሪፍ ድራማ ነው። ቅድስትና ብሩክም እንግዲህ ፍቅራቸውን ፍቅር እያሉ ነው። ዋናው እንኳን ማህሌት ከቤት ወጣች በቃ ማህሌት ከቤት ስለወጣች በቃ ሰላም ነው አሁን የሰፈነው እላችኋል። ማሮቼ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ። ብታበረታቱኝ ምንም ችግር የለው። እዚህ ድረስ ያዳመጣችሁት ካላችሁ ፈጣሪ ባርካችሁ። በጣም ነው የማመሰግነው። እኔ የሆነ ቪዲዮውን ትጨርሱ ስለማይመስለኝ ከ5 ደቂቃ በላይ ያለው ወሬ ብቻዬን ዝም ብዬ ማወራ ነው ይመስለኝና ታዳመጣችሁት ማሃሮቼ እጅግ በጣም አመሰግናለሁ። ክብሩልኝ። የሮመዳን ዝግጅት የሮመዳን ስራ በጣም ከባድ ነው ሰሞኑን እና እንግዲህ ትትና እንግዲህ ይሳካላት ሆነ መድብል ምንድነው ዝናን ያው እንደው ታመልጥ እንደሆነ እንጂ አይለቋት የዝና ወዳጆች አይለቋትም። ግን እንደው ከተሳካላት ብታመልጥ ይሻላል እንጂ ብቻ ከባድ ነው። እስኪ እንግዲህ ቀጣይ ላይ የምናየው ይሆናል። እሱም ተነቃባት ይገላታል። ተገደለችውም ሞቷ ነው። ተነቃባትም። ሁለቱም ለሷ ጥሩ ዜና የለም። እንግዲህ እሷም ዝም ብዬ እጄን አልሰጥም ብላለች። እስካሁን ራሱ ያቆዩት ሰውየው ስለታመመ ነው ምናምን አሉ። ስለዚህ እንግዲህ አብረን ምን ይሆናል። ቪዲዮ ላይክ፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ፣ ደህና ዋሉ፣ ደህና ደሩ። ባይ ባይ።